ዶክመንት ዳሜጅ ማለት ሰነዱ ተጎድቷል ማለት ነው። ለምሳሌ ፓስፖርታችሁ ቢቀደድ፣ ፎቶ ቢገነጠል፣ በሳት ቢነድ፣ የሆነ አክል ፔጁ ቢቀደድ፣ እንደዚህ አይነት ነገር ተገጠማችሁ የአገልግሎት መስጠት ስለማይችል ልትሉት የምትችሉት ዶክመንት ዳሜጅ የሚለው ነው የምትመርጡት ማለት ነው። ሰላም ዩቲዩብ ፋሚሊ ኑሬ ነኝ። በዛሬው ቪዲዮ በኢሚግሬሽን አዲሱ ዌብሳይት ፓስፖርት እድሳት ቀጠሮ ማለት ነው እንዴት ኦንላይን አፕላይ ማድረግ ይቻላል የሚለውን በዚህ ቪዲዮ ከ20 እስከ ፐ የምንመለከት ይሆናል። በባለፈው በሰራውላችሁ ቪዲዮ መደበኛ ፓስፖርት ቀጠሮ እንዴት ማስያዝ ይቻላል የሚለውን በደንብ አድርጌ ሰራውላችሁ ቪዲዮ አለ። ይሄ ቪዲዮ ከላይ አስቀምጬላችኋለሁ። ይህን ቪዲዮ መመልከት ትችላላችሁ። ከዛ በተጨማሪም ደግሞ ስለ አርጀንት ፓስፖርት ማለት ነው በ2 ቀንና በ5 ቀን እንዴት አድርጋችሁ አፕላይ ማድረግ ትችላላችሁ የሚለው ይሄው ከላይ አስቀምጬላችኋለሁ። ይህንን ቪዲዮ መመልከት ትችላላችሁ። የነዚህ የሁለቱም ቪዲዮ ሊንክ ማለት ነው ዲስክሪፕሽን ላይ የማስቀምጥላችሁ ይሆናል። ገብታችሁ እነዚህን ቪዲዮዎች በመመልከት አፕላይ ማድረግ ትችላላችሁ። ከዛ በተጨማሪም ደግሞ አፕላይ ማድረጊያ ጊዜ የሌላችሁ ወይም ደግሞ አክሰሱን ማድረግ ማችሉ የቻናል ፋሚሊዎች ካላችሁ ዲስክሪፕሽን ላይ ወይም ደግሞ የመጀመሪያ የኮሜንት ቦክስ ላይ የቴሌግራም ዩዘር ኔም ያስቀምጥላችኋለሁ። በዛ ገብታችሁ ብታናገሩኝ እኔ አፕላይ የማድረግላችሁ ይሆናል ማለት ነው። ወደ ቪዲዮ ከመሄዳችን በፊት ሁሌ እንደምናደርገው እኔን ስለሚጠቅመኝ እናንተን ደግሞ ስለማይጎዳችሁ ቪዲዮን ላይክ በማድረግ ጀምሩ። የቻናሌ አዲስ ቤተሰብ የሆናችሁ ደግሞ ቻናሉን ሰብስክራይብ አድርጉ። ስለዚህ ቀጥታ አሁን ወደ ቪዲዮ እንሄዳለን። ወደ ኢሚግሬሽን አዲሱ ዌብሳይት ስትሄዱ የመጀመሪያው ፔጅ የሚያመጣላችሁ እንደዚህ ነው። ወደዚህ ፔጅ እንዴት ነው የምትመጡት? www.immigration.gov.et ይሄ የኢሚግሬሽን አዲሱ ዌብሳይት ነው። ስለዚህ ይሄን ዌብሳይት ያላችሁ ማንኛውንም ብሮዘር ላይ ሞዚላ ፋየርፎክስ ሊሆን ይችላል፣ ጉግል ክሮም ሊሆን ይችላል፣ ያላችሁ ማንኛውም ብሮዘር ላይ ይሄን ዌብሳይት ስትጽፉለት ቀጥታ ወደዚህኛው ፔጅ ያመጣችኋል ማለት ነው። ስለዚህ የዌብሳይቱ ሊንክ ዲስክሪፕሽን ላይ ያደርግላችኋለሁ። ዲስክሪፕሽን ላይ ያስቀምጥሁላችሁ የዌብሳይቱ ሊንክ ስትነኩት ቀጥታ እዚህ ጋር ስክሪኑ ላይ ወደ ምታዩት ፔጅ ያመጣችኋል። ወደዚህ ካመጣችሁ በኋላ ወደዚህ ዌብሳይት የመጀመሪያ ጆይን ያደረገ ሰው ድሳትም ሊሆን ይችላል፣ ደበኛ ፓስፖርት አፕላይ ለማድረግ ሊሆን ይችላል። ማንኛውንም ሰው መጀመሪያ ማለት ያለበት ሬጂስተር ነው ማለት ነው። ስለዚህ ሬጂስተር ሳታረጉ ሎጊን ማድረግ የለባችሁ ማለት ነው። ስለዚህ አሁን መጀመሪያ ሬጂስተር እናደርጋለን። ሬጂስተር ካደረግን በኋላ ሎጊን እናደርጋለን ማለት ነው። ኢሚግሬሽን በነገራችን ላይ እንደምታውቁት ሁለት ዌብሳይት ነው ያለው። የድሮ ዌብሳይት አለ፣ ይሄ ደግሞ አዲሱ ዌብሳይት ነው። የድሮ ዌብሳይት በነገራችን ላይ በአሁኑ ሰዓት አገልግሎት እየሰጠ አይደለም፣ እየሰራ አይደለም። ስለዚህ አዲሱ ዌብሳይትን በመጠቀም አፕላይ ማድረግ ትችላላችሁ ማለት ነው። ብዙዎቻችሁ አይሰራም እያላችሁ ነው። በነገራችን ላይ ቲቪ ላይ ኮሜንት ላይ ብዙዎቻችሁ በነገራችን ላይ አይሰራም እያላችሁ ነው። እኔ ምንም የምጠቀመው ትሪክ ወይም ደግሞ የሆነ የተለየ እዚህ ጋር ከማሳየው እናንተን ከምነግራችሁ የተለየ የምጠቀመው ሊንክ የለም። ይሄ ግልጽ አድርጌ ነው የምናገረው ማለት ማይሰራውን ይሰራል እያልኳችሁ አይደለም። እኔ ይህን ቪዲዮ ዛሬ ለምሳሌ አሁን ይህን ቪዲዮ አቀርጽበት ሰዓት ራሱ ለሰዎች አፕላይ እያደረግኩ ነው። ይሰራል እያልኩ ብዙ የቻናሌ ፋሚሊዎች ግን አይሰራም እያላችሁኝ ነው። በእርግጥ ያስቸግራል። ከዚህ በፊት ግልጽ አድርጌ ተናግሬያለሁ። ይሄ ዌብሳይት የሚሰራላችሁ በብዛት ማለት ነው ላፕቶፕ ላይ ነው ወይም ደግሞ ኮምፒውተር ላይ ነው። በስልክ ብትሞክሩት በጣም ነው የሚያስቸግረው። ኔትወርካችሁ አሪፍ መሆን አለበት። ጥሩ ኢንተርኔት ኮኔክሽን ሊኖራችሁ ይገባል። ኮምፒውተር ነው መሞከር ያለባችሁ ብያለሁ። ኢቨን በስልክ ብትሞክሩም ዲስክቶፕ ሳይት ሙድ ማድረግ አለባችሁ፣ እሱም ከሰራላችሁ ማለት ነው። ስለዚህ የባካችሁ ይሄን አስተካክሉ። በአሁን ሰዓት በደንብ ነው እየሰራ ያለው። አይሰራም ብላችሁ ኮሜንት ቦክስ ላይ በጣም ብዙዎቻችሁ እየጻፋችሁ ነው። ስለዚህ እኔ ሳይሰራ ይሰራል እያልኩ አይደለም። አንዳንዱ እንደውም ጭራሹ ኔትወርክ አትበል እየሰራ አይደለም እያሉኝ ነው። መቼም እየሰራ አይሰራም የምትሉ ከሆነ ምንም ላደርግ አልችልም፣ ግን በደንብ እየሰራ ነው ዌብሳይቱ። ስለዚህ የባካችሁ እየቀያየራችሁ ሞክሩት። ቀን አልሰራም ካላችሁ ማታ ላይ እየቀያየራችሁ ሞክሩት። ሌላ ሊንክ የለውም። እኔ የምጠቀመው ይሄ ሊንክ ነው። እዚህ ጋር ከማሳየው የተለየ የምጠቀመው ምንም ሊንክ እንደሌለ በደንብ አድርጋችሁ እንድትረዱ እንፈልጋለሁ ማለት ነው። ስለዚህ ቀጥታ አሁን ወደ ሬጂስተር ወደ ማድረግ እንሄዳለን። ሬጂስተር የሚለው ላይ ክሊክ እናደርጋለን ማለት ነው። ሬጂስተር ከማድረጋችን በፊት ያው እንደነገርኳችሁ ኢሚግሬሽን ቀደም ሁለት ዌብሳይት አለው ብያችኋለሁ። አዲሱ ዌብሳይት እና የድሮ ዌብሳይት። የድሮ ዌብሳይት እየሰራ አይደለም፣ አዲሱ ዌብሳይት ግን በደንብ እየሰራ ነው። የሁለቱ ልዩነት ምንድነው ካላችሁኝ የድሮ ዌብሳይት ላይ አርጀንት ፓስፖርት የምትፈልጉ ማለት ነው። ለምሳሌ የ2 ቀንና የ5 ቀን አርጀንት ፓስፖርት የምትፈልጉ የዩቲዩብ ቻናል ፋሚሊዎች በተለይ ክፍለ ሀገር የሆናችሁ ካላችሁ አሮጌ ዌብሳይት አፕላይ ብታረጉ ስለማይሰራ ያላችሁ አማራጭ አርጀንት ፓስፖርት ለማግኘት አዲስ አበባ ነው የምትመጡት። ለምንድን ነው ይሄን ያልኳችሁ? ይሄ አዲሱ ዌብሳይት አርጀንት ፓስፖርት አገልግሎት እየሰጠ ያለው አዲስ አበባ ውስጥ ኮተራ ማለት ነው። ስለዚህ ድሮ አሮጌ ዌብሳይት አርጀንት ፓስፖርት አፕላይ ስታረጉ ካልሰራላችሁ ያላችሁ አማራጭ አዲሱ ዌብሳይት ላይ መታችሁ አርጀንት ፓስፖርት አፕላይ ማድረግ ነው። አፕላይ ማድረግ ትችላላችሁ። ግን ምንድነው መጨረሻ ላይ ፓስፖርታችሁን ለመቀበል
ያላችሁ አማራጭ አዲስ አበባ ጎተራ ነው የምትሄዱት ማለት። ግን መደበኛ ፓስፖርት ግን አፕላይ ካደረጋችሁ ክፍለ ሀገር ያላችሁ አዲስ አበባም ያላችሁ መደበኛ ፓስፖርት ግን አፕላይ ካደረጋችሁ ባላችሁበት አካባቢ መደበኛ አፕላይ ያደረጋችሁትን ፓስፖርት መቀበል ትችላላችሁ ማለት ነው። ስለዚህ ልዩነቱ ያ ነው። አዲስ አበባ ውስጥ ያለው ሰው በሙሉ በአዲሱ ዌብሳይት ነው ማድረግ ያለበት ማለት ነው። መደበኛውም ሊሆን ይችላል፣ አርጀንትም ሊሆን ይችላል። በአዲሱ ዌብሳይት አፕላይ ቢያደርግ በቀላሉ ፓስፖርቱን ማግኘት ይችላል። ግን ክፍለ ሀገር ያለ ሰው ግን አርጀንት ፓስፖርት አፕላይ ቢያደርግ በአዲሱ ዌብሳይት ያለው አማራጭ ፓስፖርቱን ለመቀበል አዲስ አበባ ነው የሚመጣው ማለት። ይህን ነገር በደንብ አንደርስታንድ ልታደርጉ ይገባል። መደበኛ ፓስፖርት አፕላይ ያደረጋችሁ ፓስፖርታችሁን የምትቀበሉት በሰጣችሁት በመረጣችሁት የኢሚግሬሽን ኦፊስ ነው። አዲስ አበባ ውስጥ አቃቂ ቃሊቲና ለሚኩራ ሁለት ኦፊሶች ነው ያሉት። እነዚህ ሁለት ኦፊሶችን በመረጣችሁት ኦፊስ ትስተናገዳላችሁ ማለት ነው። ምን ከሆነ ነው ያልኩት መደበኛ። እነዚህ የምትስተናገዱት ለምንድነው? አሻራ ለመስጠት እነዚህ ቦታ ነው የምትሄዱት። ለምሳሌ አንድ ሰው መደበኛ ፓስፖርት ቀጠሮ አስይዞ ጎተራ መሄድ የለበት። ምክንያቱም ጎተራ አገልግሎት እየሰጠ ያለው ለአርጀንት ፓስፖርት ስለሆነ ማለት። ስለዚህ እናንተ መጨረሻ ላይ ያማርጣችኋል። በአቃቂ ቃሊቲ ነው ወይስ በለሚኩራ ነው ይላችኋል። ለሚኩራ ካላችሁ ለሚኩራ፣ አቃቂ ቃሊቲ ካላችሁ አቃቂ ቃሊቲ ሄዳችሁ ነው አሻራ የምትሰጡት ማለት ነው። አርጀንት ፓስፖርት ደግሞ አፕላይ ያደረጋችሁ ካላችሁ ልትሄዱት ቀጥታ ጎተራ ነው። ስለዚህ ጎተራ ሄዳችሁ አሻራ ትሰጣላችሁ ማለት ነው። ይህን ነገር በደንብ አድርጋችሁ መገንዘብ አለባችሁ አፕላይ ከማድረጋችሁ በፊት ማለት ነው። ስለዚህ ወደ ጥቁር አንበሳ የሚያስኬዳችሁ ምንም ነገር የለም ማለት ነው። ይህንን በደንብ አድርጋችሁ አንደርስታንድ ታደርጉኛላችሁ ብዬ አስባለሁ። ስለዚህ አሁን ምንድነው የምናደርገው? ቀጥታ ወደ መሙላት እንሄዳለን። እዚህ ጋር አይደንቲፊኬሽን ታይፕ የሚለው ጋር እዚህ ጋር ስላሉ ነገሮች በደንብ አድርጌ ክሊር አድርጌ ባለፈ መደበኛ ፓስፖርት የሚለው ላይ የሰራሁት ቪዲዮ አለ። ያው እዛ ላይ በደንብ አድርጌ ተናግሬያለሁ። አሁንም ለመናገር አክል እዚህ ያሉ ነገሮች አንድ ኢትዮጵያዊ ፓስፖርት ለመጀመሪያ ጊዜ አፕላይ የሚያደርግ ሰው ማለት ያለበት ምንድነው ብያለሁ? ገቨርንመንት አይደንቲፊኬሽን ነምበር ነው ማለት ያለበት። ገቨርንመንት አይደንቲፊኬሽን ነምበር ማለት ከመንግስት አካል የተሰጠ ልዩ መለያ ቁጥር ማለት ነው። ያ ማለት የቀበሌ መታወቂያ ሊሆን ይችላል፣ ናሽናል አይዲ ሊሆን ይችላል። ስለዚህ እዚህ ጋር ያለው ነገር የሚወሰነው እጃችን ላይ የያዝነው ወረቀት ምንድነው የሚለውን ወሳኝ ነው ማለት ነው። ከዛ በተጨማሪ ደግሞ ፓስፖርት ኖሮን ፓስፖርታችን ለማሳደስ የምንፈልግ ሰዎች ደግሞ ካለን ኢትዮጵያን ፓስፖርት ነው የምንለው ማለት ነው። ከዛ ውጪ ያለው ሰው ደግሞ ሌላ ሰው የሚመለከት ነው። አንዳንዴ ሬዚደንት አይደንቲፊኬሽን ነምበር ልትኑ ትችላላችሁ። በነገራችን ላይ ችግር የለውም እሱም ብትሉ። ግን ሬዚደንት አይደንቲፊኬሽን ነምበር ማለት ምን ማለት ነው? ሬዚደንት አይደንቲፊኬሽን ነምበር ማለት በኢትዮጵያ ውስጥ በህጋዊ መንገድ ለሚኖሩ ነገር ግን ዜጋ ላልሆኑ የውጭ ዜጎች ሊሰጥ የሚችል የነዋሪነት ማረጋገጫ ቁጥር ማለት ነው ትርጉሙ ሬዚደንት አይደንቲፊኬሽን ነምበር ማለት። ስለዚህ አሁን እያልኩ ያለሁት ምንድነው ሬዚደንት አይደንቲፊኬሽን ነምበር ብላችሁ ብትሞሉም አትስተናገዱም እያልኳችሁ አይደለም። ከዚህ በፊት ባለማወቅ እንደዛ ብለን ሞልተንላቸው ፓስፖርታቸውን ያገኙ ብዙ ሰዎች አሉ። ግን በትክክለኛው መንገድ ከሆነ ግን ማለት ያለባችሁ ገቨርንመንት አይደንቲፊኬሽን ነምበር ነው ማለት ያለባችሁ። አዲስ ፓስፖርት ለምታወጡ እድሳት ለምታሳድሱ የዩቲዩብ ቻናል ፋሚሊዎች ደግሞ ማለት ያለባችሁ ኢትዮጵያን ፓስፖርት ነው። ስለዚህ አሁን ማሳደስ ስለሆነ ኢትዮጵያን ፓስፖርት የሚለውን እመርጣለሁ። ከዛ በኋላ የፓስፖርቴ ቁጥር እዚህ ጋር አይደንቲፊኬሽን ነምበር የሚለው ጋር የፓስፖርቴን ቁጥር እጽፋለሁ። ከዛ በኋላ እዚህ ጋር ሀገር ፓስፖርቴ የተሰጠበት ኢሹ ዴት እጽፋለሁ። ኤክስፓየር የሚያደርግበት ዴት እጽፋለሁ ማለት ነው። ስለዚህ እዚህ ጋር የምታዩቸው ሁሌ ማለት ነው በምትሞሉበት ጊዜ ለምሳሌ አሁን ኢሹ ዴት ብሎ ስታር ቀይ ነገር አለው፣ ኤክስፓየር ዴት ብሎ ቀይ ነገር አለው። እነዚህ ነገሮች ቀይ ያለበት ነገር ማንዳቶሪ ግዴታ ማይዘለሉ ነገሮች ናቸው፣ መሙላት አለባችሁ። ቀይ የሌለው ነገር ግን ኦፕሽናል ስለሆነ መዝለልን ትችላላችሁ ማለት ነው። ስለዚህ አሁን ቀጥታ እዚህ ጋር የፓስፖርቴን አይደንቲፊኬሽን ነምበር ወይም ደግሞ ፓስፖርት ቁጥር እሰጠዋለሁ። እሱን ከሰጠሁት በኋላ ደግሞ የፓስፖርቴ የተሰጠበትን ቀን ኤክስፓየር የሚያደርግበትን ቀን እሰጠዋለሁ ማለት ነው። ስለዚህ ፓስፖርት ቁጥሬን ሰጠሁት። እዚህ ጋር ሀገር ራሱ ኢትዮጵያ ብሎ አስገብቷል። ኢሹ ዴት የተሰጠበትን ቀን ለመግባት በነገራችን ለዚህ የካላንደር ምልክት አለች። የካላንደር ምልክቷ ላይ ክሊክ አድርጋችሁ ትገባላችሁ። ከዛ በኋላ እዚህ ጋር ከገባችሁ በኋላ በቀኑ ማለት ነው በኢትዮጵያ ላድርግልህ ወይስ በግሪጎሪያን ይላችኋል። እዚህ ጋር እንደምትል ከፈለጋችሁ በኢትዮጵያ ከፈለጋችሁ ደግሞ በግሪጎሪያን ማድረግ ትችላላችሁ። ብዙ ጊዜ እንደምታውቁት ፓስፖርታችን ላይ የሚጻፈው በውጪዎቹ ነው ቀኑ። ስለዚህ ግሪጎሪያን ታረጉታላችሁ። እዚህ ጋር ዲኬድ የሚለው ጋር በዘጠናዎቹ ከፈለጋችሁ እንደዚህ ክሊክ እያደረጋችሁ መቀየር ትችላላችሁ። 2000 ደግሞ ከፈለጋችሁ እንደዚህ ማድረግ ትችላላችሁ። ለምሳሌ እኔ ጋር እጄ ላይ ያለ ፓስፖርት የተሰጠበት ቀን በፈረንጆች በ2021 ነው። ስለዚህ እዚህ 2020 የሚለውን መርጣለሁ። እዚህ ጋር መጣና በ2021 የሚለውን መርጥለታለሁ። ከዛ በኋላ ወሩ አለ። ወሩ ማርች ነው። ማርች በቀን 21 ነው። 21 ብዬ ሰጠዋለሁ። ከዛ በኋላ አክሰፕት እለዋለሁ ማለት ነው።
እዚህ ጋር እንደምታዩት ቀኑን አስገባልኝ። ኤክስፓየር የሚያደርግበት ቀን አሁንም እዚህ ካላንደሯ ላይ ገባለሁ። ካላንደሩ ላይ ከገባው በኋላ በፈረንጆች በ2026 ነው ኤክስፓየር የሚያደርገው። 2026 ሚሊዮን መርጣለሁ። ወሩ ማርች ነው። ማርች ቀኑ ደግሞ 26 ነው። 26 ብዬ ሰጠዋለሁ። ከዛ አክሰፕት ነው እዚህ ጋር አስገባ። ከዛ በኋላ ትክክለኛ መሆኑን ለማረጋገጥ እዚህ ጋር ሰርች የምትለዋ ላይ ክሊክ ታደርጉታላችሁ። ልክ ክሊክ ካደረጋችሁ በኋላ ሰርች ሰክሰስፉል ብሎ እንደዚህ ካመጣላችሁ ትክክለኛ ነው ተቀብሉታል ማለት ነው። ስለዚህ እዚህ ጋር ያለችው ነገር በዚህ መሰረት ተሞላላችሁ ማለት ነው። ቀጥሎ ያለው ደግሞ ምንድነው? ስም ወደ መሙላት ነው የሚሄደው። ስለዚህ ስማችሁን እዚህ ጋር እንደምታዩት እንግሊዘኛ እዚህ ካለ እዚህ ጋር ደግሞ በአማርኛ ትሞላላችሁ። ሁለቱም ጋር እንደምታዩት ቀይ ስታር ምልክት አለው። ስለዚህ ምንም ይዘለን ነገር የለም። ስማችሁ ስትሞሉ በነገራችን ላይ በአማርኛውም በእንግሊዘኛው እራሱ ፓስፖርት ላይ ያለውን አሴቲዝ አድርጋችሁ መሙላት መቻል አለባችሁ። ስለዚህ እኔ አሁን ስሜን እጽፋለሁ። ከዛ በኋላ እዚህ ጋር ያለውን ደግሞ በአማርኛ እጽፋለሁ። ያው ፓወርግስ ካላችሁ ፓወርግስ ከሌላችሁም ኮምፒውተራችሁ ላይ ላንጉዌጅ ሴቲንጉን አማርኛ አድርጋችሁ በአማርኛ መጻፍ ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ሰይቻለሁ። በአማርኛም በእንግሊዘኛም ስም ሰይቻለሁ። ከዛ በኋላ ቀጣይ የምናደርገው ምንድነው? እዚህ ጋር እንደምታዩት በርዝ ዴት ነው። በርዝ ዴታችሁም ፓስፖርታችሁ ላይ በተቀመጠው መሰረት እዚህ ካላንደሩ ላይ ትገቡና የተወለዳችሁበትን ዓመተ ምህረት ሰጡታላችሁ ማለት ነው። ስለዚህ እዚህ ጋር በ90 ስለሆነ ወደ ኋላ መልሰውና በ1990 እዚህ ጋር መጣና 92 ሚሊዮን ሰጠዋለሁ። ከዛ በኋላ ወሩ አፕሪል ነው። አፕሪል በ1992 አድርጌዋለሁ። ቀን ስንት ነው? 12 ማለት ነው። ቀን 12 ሰጠሁት ማለት ነው። ስለዚህ እዚህ ጋር እንደምታዩት ወደ በኢትዮጵያም ቀይሮልኛል፣ በግሪጎሪያን ቀይሮ አስቀምጦልኛል። እድሜያችሁን ካልኩሌት አድርጎ እዚህ ጋር አስቀምጥላችኋል። ከዛ በኋላ በርዝ ሰርቲፊኬት ነምበር ደግሞ ትሰጡታላችሁ። በነገራችን ላይ እዚህ ጋር እንደምታዩት በርዝ ሰርቲፊኬት ነምበራችሁ ከዚህ በፊት የሰራሁትን ቪዲዮ ላይ ተናግሬ ያለው እዚህ ጋር ሲስተሙ እየተቀበለ ያለው 17 ካራክተር ነው። እያንዳንዱ የቁጥሩ ብዛት 17 ማለት ነው። የአብዛኞቻችን ደግሞ በርዝ ሰርቲፊኬት 16 ነው። ስለዚህ አይቀበልም። ስለዚህ ምን ታደርጋላችሁ? ከፊት 0 ሰጡታላችሁ። በነገራችን ላይ 0 አድርጋችሁ መሙላት ትችላላችሁ። 0 ጨምራችሁ መዝለልም ይቻላል። በዚህ ጋር በርዝ ሰርቲፊኬት ነምበር መዝለልም ትችላላችሁ። ለምንድነው እንደዚህ ያልኳችሁ? እዚህ ጋር ካያችሁት የለውም ስታር የሌለበት ነገር ስታር ከሌለበት መዝለል ይቻላል ማለት ነው። ግዴታ አይደለም። ባትሞሉትም የሚያስጠይቃችሁ ነገር የለም ማለት ነው። ያስፈልጋልም ካላችሁት ደግሞ ትጽፋላችሁ የልደት ካርዳችሁን ቁጥር ማለት ነው። ይኸው እዚህ ጋር እንደምታዩት ልደት ካርዴን ቁጥር ሰጥቻለሁ፣ ግን እዚህ ጋር እያለኛለሁ መስታፍ ሚኒመም 70 ካራክተር ነው እያለኛለሁ። ስለዚህ ምን አደርጋለሁ? ከፊት አንድ 0 ጨምርበታለሁ። ከዛ በኋላ እዚህ ጋር እንደምታዩት ተቀበለ ማለት ነው። ስለዚህ የልደት ካርዳችሁን በዚህ መሰረት ትሞሉታላችሁ። ናሽናሊቲ ራሱ ኢትዮጵያ ብሎ ሰጥቶኛል። ከዛ በኋላ ጾታ ነው። ጾታ እዚህ ጋር ሜል ብዬ ሰጠዋለሁ። ኢሜል ግዴታ አይደለም፣ መዝለል ትችላላችሁ። ኢሜል ካላችሁ ማስገባት ትችላላችሁ። ግን እንደነገርኳችሁ ቀይ ምልክት ስለሌለው መዝለል ይቻላል። ከዛ በኋላ ታች እንወርድና ፎን ነምበር ነው። ፎን ነምበር ሰጠዋለሁ ማለት ነው። እዚህ ጋር እንደምታዩት ስልክ ሰጥቻለሁ። እናንተ ስልካችሁን ከሰጣችሁት በኋላ ከታች ቫሊዴት ትሉታላችሁ። ልክ ቫሊዴት ስትሉት በዛ ስልክ ሚላክ ኦቲፒ አለ። ያንን ኦቲፒ ስልካችሁ ላይ ይገባል። ከዛ በኋላ በዛ ኦቲፒ ትሞሉታላችሁ። እዚህ ጋር እንደምታዩት ይሄ ዌብሳይት ሰፖርት የሚያደርገው ኢትዮ ቴሌኮም ሞባይል ነምበር ብቻ ነው። ስለዚህ ሳፋሪኮም ምናምን መጠቀም የለባችሁ። ሳፋሪኮም ሲጠቀሙ ሊቀበል ይችላል፣ ግን ኦቲፒ አይልክላችሁ። ኦቲፒ ካላከላችሁ ደግሞ አያልፈላችሁ ማለት ነው። ስለዚህ ሰፖርት የሚያደርገው የኢትዮ ቴሌኮም ስልክ ብቻ ነው። ስለዚህ ቫሊዴት እለዋለሁ። ቫሊዴት ካልኩት በኋላ በዛ ስልክ ኦቲፒ ይላክልኛል ማለት ነው። ስለዚህ ስልኬ ላይ 6 ዲጂት ኦቲፒ ገብቷል። ስለዚህ ያንን ኦቲፒ በነገራችን ላይ ሰጠዋለሁ እዚህ ጋር። ስለዚህ እዚህ ጋር ኦቲፒ ከሰጣችሁት በኋላ ኦቲፒ ሰክሰስፉል ቫሊዴት ብሎ እዚህ ጋር 10 ሰከንድ ወደ ታች ይቆጥራል። ኦቲፒው ተቀብሉታል ማለት ነው። ከዛ በኋላ ቀጥታ የምታረጉት እዚህ ጋር ዩዘር ኔም እና ፓስወርድ ትሰጣላችሁ። ቀለል ያለ ዩዘር ኔም። በኋላ እዛ ጋር ሎጊን ስታረጉ ልታስታውሱት የምትችሉ ዩዘር ኔም ትሰጡታላችሁ ማለት ነው። እሺ ለምሳሌ ዩዘር ኔም የሆነ ከስሜ ጋር ሊሆን በቀላሉ ላገኘው የሚችል ዩዘር ኔም ሰጠዋለሁ። ለምሳሌ ኑር ብዬ ሃሽ ከዛ እዚህ ጋር ቫሊዴት ስለው መስታፍ ሚኒመም 5 ካራክተር እያለኝ ነው። ስለዚህ 1 2 3 ብዬ ልጨምርለትና ቫሊዴት ልበለው ማለት ነው። ተቀብሎታል። ስለዚህ ኑር ሃሽ 1 2 3 ተቀብለዋል። ፓስወርዱም ስትሮንግ የሆነ ፓስወርድ ትሰጡታላችሁ። በነገራችን ላይ ስትሮንግ ፓስወርድ ሲባል ስሞል ሌተር ካፒታል ሌተር ያለበት ቁጥር ያለበት እነዚህ ካራክተሮች ያሉበት እነ አት ሃሽ አላጋኖ ምናምን የሚባሉት እነዚህ ነገሮች አንድ ላይ አድርጋችሁ ሚኒመም 8 ካራክተር መሆን ያለበት። ከዛ በኋላ ሲስተሙ ይቀበላችኋል ማለት ነው። ስለዚህ ተቀብሎኛል። አሁንም ታች ወርድና
ከላይ የሰጠሁትን ፓስፖርት ራሱን ሰጠዋለሁ፣ ከላይ የሰጠሁትን ፓስወርድ ራሱን ሰጠዋለሁ ማለት ነው። ከዛ በኋላ ራሱን ደገምኩለት። ቀጥታ የምንለው ሬጂስተር ነው ማለት ነው። ሬጂስተር ካልነው በኋላ ይሄው ሬጂስተር ሰክሰስፉል ብሎ ያመጣላችኋል። ጨርሳችሁ ማለት ነው። ልክ 10 ሰከንድ ወደታች ይቆጥራል። እሱን ከጨረሰ በኋላ ቀጥታ ወደዚህኛው ዌብሳይት እንደዚህ አይነት ኢረር ያመጣላችኋል። ያው ይሄ ምንም ሰክሰስፉል ካላችሁ ችግር የለውም፣ በኤክስ ማጥፋት ትችላላችሁ። ስለዚህ አሁን ሬጂስተር አድርገን ጨረስን። ቀጥታ ወዴት ነው የምንሄደው? ወደ ሎጊን ወደ ማድረግ ነው የምንሄደው። ሎጊን እለዋለሁ። ዩዘር ኔሙን ሰጠዋለሁ። ኑር #123 ነው ያልኩት። ከዛ በኋላ ደግሞ ፓስወርዴን ሰጠዋለሁ ማለት ነው። ከዛ በኋላ ፓስወርዴን ከሰጠሁት በኋላ ከታች ኤስኤምኤስ በኢሜል ነው ወይስ በኤስኤምኤስ ነው ወይስ በኢሜል ነው ኦቲፒ ምልክል ይለኛል። እኔ ስልክ ስለሆነ የተጠቀምኩት ኤስኤምኤስ ነው የምለው። እናንተ ኢሜል ከተጠቀማችሁ ኦቲፒ በኢሜል ነው የሚገባላችሁ። ስለዚህ እኔ በስልክ ስላልኩት ኤስኤምኤስ በስልክ ስለሆነ የተጠቀምኩት ኤስኤምኤስ በኦቲፒ ኤስኤምኤስ እንዲላክልኝ እዚህ ጋር መርጥለታለሁ። ከዛ በኋላ ሎጊን እረዋለሁ። ቀጣይ ስገቡ አውቶማቲካሊ እንዲገባላችሁ የምትፈልጉ ከሆነ እዚህ ጋር ሴቭ ትሉታላችሁ ማለት ነው። ያ ማለት አውቶማቲካሊ እንዲገባላችሁ ማለት ነው። ኦቲፒው ደርሶኛል። ስለዚህ 2 ጊዜ ነው ኦቲፒ የሚላክላችሁ። ያንን ኦቲፒ ሰጠዋለሁ። ስለዚህ እንደቀድሙ ያ ኦቲፒ ሰክሰስፉል ብሏል። ቀጥታ ወደ ሬጂስተር ወደ የምታረጉበት ፔጅ ያመራል ማለት ነው። ስለዚህ በስትክክል ሬጂስተር አድርጌያለሁ። እዚህ ጋር በስትክክል እንደዚህ ከመጣላችሁ በስትክክል እዛ ጋር ሬጂስተር ያደረጋችሁት ዩዘር ኔም እና ፓስወርድ በስትክክል አውቃችሁታል፣ ተጠቅማችኋል ማለት ነው። ከዛ በኋላ ያው አዲስ ፓስፖርት አፕላይ ለማድረግ እዚህ ጋር እንደምታዩት ኦርዲናሪ ፓስፖርት ሚለው ጋር ስታርት አፕሊኬሽን ነው የምትሉት። አሁን እኔ ለማሳደስ ስለሆነ ሪኢሹ ፓስፖርት ስለሆነ እዚህ ሪኢሹ ፓስፖርት ሚለው ላይ ስታርት አፕሊኬሽን ሚለው ላይ ገባለው ማለት ነው። ከዛ በኋላ እዚህ ላይ ከገባውኝ በኋላ ያው አም አፕላይ ፎር ለማን አፕላይ የምታደርጉት ለራሳችሁ ነው ወይስ ለልጃችሁ ይላል። ያው ስለ ልጅ በነገራችን ላይ በቀጣይ እሰራላችኋለሁ። ከዚህ በፊት በጠየቁት መሰረት ለልጅ ሰራልን ብላችሁኛል ብዙ የዩቲዩብ ቻናል ፋሚሊዎች። ከአዲስ ሰዓት በኋላ ለልጆቻችሁ እንዴት አፕላይ ማድረግ ትችላላችሁ ብለው ቪዲዮ የምሰራላችሁ ይሆናል። ስለዚህ አሁን ማይሰልፍ እለዋለሁ። ማይሰልፍ ትሉታላችሁ። ከዛ በኋላ ሪዝን የሚለው ጋር እዚህ ጋር ስገቡ ያሉ ነገሮች አሉ። ስለነዚህ ነገሮች ክሊር ላድርግላችሁ። ስለዚህ እዚህ ጋር ያሉት ላይ ሪዝን ፎር ኢሹ የሚለው ላይ ለምሳሌ የመጀመሪያው ዶክመንት ዳሜጅ ነው። ዶክመንት ዳሜጅ ማለት ሰነዱ ተጎድቷል ማለት ነው። ለምሳሌ ፓስፖርታችሁ ቢቀደድ፣ ፎቶ ቢገነጠል፣ በሳት ቢነድ፣ የሆነ አክል ፔጁ ቢቀደድ እንደዚህ አይነት ነገር ተገጠማችሁ የአገልግሎት መስጠት ስለማይችል ልትሉት የምትችሉት ዶክመንት ዳሜጅ የሚለው ነው የምትመርጡት ማለት። ሁለተኛ ላይ ደግሞ ዶክመንት ኤክስፓየር ነው። ፓስፖርታችሁ ደግሞ አገልግሎት ጊዜው ካለቀ ዶክመንት ኤክስፓየር የሚለውን ተመርጣላችሁ። ሶስተኛው ደግሞ ዶክመንት ሎስት ኦር ስቶል ነው። ፓስፖርታችሁ ቢጠፋ ወይም ደግሞ ብትሰረቁ እቺ ሶስተኛ ላይ ያለችውን የምትመርጧት። አራተኛ ላይ ያለው ደግሞ ፓስፖርት ፔጅ ራን አውት ነው። ያው ፓስፖርታችሁ ገጾች አሉት። እነዛ ገጾች ቢያልቁ ለምሳሌ አንዳንዴ የጉዞ ሂስትሪ ያለው ሰው በጣም ትራቭል የሚያደርግ ሰው ወደ ተለያየ ሀገር መሄድ ሰው ያው ይመታና ፔጆቹ ያልቃሉ። ያን አዲስ ፓስፖርት ማውጣት ስላለበት ይህንን ይመርጣል ማለት ነው። ቀጥሎ ያለው ደግሞ አምስተኛ ላይ ያለው ደግሞ ፐርሰን ዲቴል ኮሬክሽን ነው የሚለው። ይሄ ደግሞ ፐርሰን ዲቴል ኮሬክሽን ማለት ደግሞ ምንድነው? የስም ሊሆን ይችላል፣ የትውልድ ቦታ ሊሆን ይችላል፣ ቀን ሊሆን ይችላል፣ ጾታ ሊሆን ይችላል። እርማት የሚፈልግ ፓስፖርት ከሆነ ማለት ነው። ብዙ ጊዜ ይሄ የግል ዝርዝር እርማት ማለት ነው። የእኛን መረጃ እርማት የሚፈልግ ከሆነ ማለት ነው። ይሄ በአጠቃላይ ምን ማለት ነው? ፊዚካሊ ፓስፖርቱ ኦኬ ነው፣ ምንም አልሆነም፣ የተበላሸ ነገር የለውም። ግን የመረጃ ስህተት ሲኖርበት ይሄኛውን ትመርጣላችሁ። መጨረሻ ላይ ያለችዋ ደግሞ ሪፕሌስ ቫሊድ ዶክመንት ነው የሚለው። ይሄ ደግሞ በነገራችን ላይ ምን ሲሆን ነው? ፓስፖርታችሁ ማለት ነው በስራ ላይ ያለ ተቀባይነቱ ሲያጣ ማለት ነው። ያ ማለት ምን ማለት ነው? ለምሳሌ በነገራችን ላይ በአሁን ሰዓት የሚሰጠው የ10 ዓመት የሚሰጠው ፓስፖርት እንደዚህ አይነት ነገር ሀፕን አያደርግም። ምክንያቱም በጣም ዘመናዊ የሆነ ፓስፖርት ነው። አሁን ለ10 ዓመት የሚሰጠው ኢንተርናሽናሊ ተቀባይነት ያለው በጣም ስታንዳርዱን የጠበቀ ፓስፖርት ነው። ከዛ በፊት የነበረው ፓስፖርት ግን ምንድነው? ለምሳሌ አንዳንዴ ፓስፖርቱ ስካን በሚደረግበት ጊዜ የእናንተ ባዮሜትሪክ አያወጣም። ለምሳሌ የድሮ ፓስፖርት ስለዚህ ባዮሜትሪካችሁም ስለማያወጣ ተቀመጡ ምናምን ብለው እዛ ኤርፖርት ላይ ያስቀምጧችኋል። መጉላላት ነገር ይገጥማል ምናምን። ልክ እንደዚህ አይነት ነገሮች ፓስፖርታችሁ ላይ ለምሳሌ የድሮ ፓስፖርት ላይ እንደዚህ አይነት ነገር የገጠማችሁ የቻናሊ ፋሚሊዎች ካላችሁ ይህንን መርጣችሁ ቀኑ ባይደርስም እንደዚህ ነገር ገጥሞኝ ነው ብላችሁ ማሳደስ ትችላላችሁ። ከዛ በተጨማሪም ደግሞ ለምሳሌ አንድ መደበኛ ፓስፖርት ይጠቀም የነበረ ሰው ቢኖር ያ ሰው ለምሳሌ ዲፕሎማት ቢሆን እንደምታውቁት ያ ዲፕሎማቶች የሚጠቀሙት ፓስፖርት ሌላ አይነት ፓስፖርት ስለሆነ ያ ሰው መደበኛ ፓስፖርት ይጠቀም ከነበረና ዲፕሎማት ከሆነ ያ ሰው ፓስፖርቱን መቀየር አለበት። ስለዚህ ግዴታ እሱ ሪፕሌስ ቫሊድ ዶክመንት የሚለውን መምረጥ መቻል አለበት ማለት ነው። ስለዚህ ይህን ነገር በዚህ መልክ ተረዱታላችሁ። ስለዚህ አሁን እኔ
ፓስፖርቴ ጊዜው ስላለፈበት ዶክመንት ኤክስፓየር ስላደረገ በእርግጥ 1-2 ወር 3 ወር አለኝ፣ ግን አዲሱን ፓስፖርት ስለፈለኩ ነው። ስለዚህ ዶክመንት ኤክስፓየር በሚለው ነው ይሄኛውን መርጬ ነው አፕላይ ማድረገው ማለት ነው። ከዛ በኋላ ስቴት ብሎ እዚህ ጋር ያመጣልኝ ነገር አለ። እሺ እዚህ ስቴት ላይ ያው 3 ነገሮች አሉ። ነን አለ፣ ዳሜጅ አለ፣ ኮሬክት ሪኳየር ነው። ያው ፓስፖርታችሁ ላይ ዳሜጅ አለው ወይ እርማት ይፈልጋል ወይስ ደግሞ ለምሳሌ የመጀመሪያው ነን ካላችሁት ምንድነው አይ እኔ እድሳት በቃ ጊዜ ያልፎበታል እድሳት ብቻ ነው የምፈልገው ማለት ነው። ዳሜጅ ካላችሁት ደግሞ ዳሜጅም ሆኗል እድሳት አዲስ ፓስፖርት እፈልጋለሁ ማለት ነው። ስለዚህ የኔ ፓስፖርት ስለዚህ ባላችሁ ፓስፖርት ነው። ፓስፖርታችሁ ዳሜጅ ከሆነ ዳሜጅ ትሉታላችሁ፣ ኮሬክሽን ከሆነ ኮሬክሽን ትሉታላችሁ ማለት ነው። ስለዚህ የኔ ፓስፖርት እድሳት ብቻ ስለሆነ ነን የሚለው ላይ መርጣለሁ። ከዛ በኋላ በኖርማል ነው በአርጀንት ነው የምትፈልገው ምናምን ይለኛል። በኖርማል እለዋለሁ በኖርማል። ስለዚህ እቺኛዋን ኖርማል የሚለውን መርጣለሁ። ከዛ በኋላ ይሄንን አይ አክሰፕት ለውና ኔክስት እለዋለሁ ማለት ነው። ስለዚህ ባካችሁ ከታች ሰብስክራይብ የምትለዋበትን ጥቁር ከሆነች አብሯት ላይክ አድርጉት ቪዲዮን። ኔክስት ካልኩት በኋላ ያው እዛ ጋር ሬጂስተር ሳረክ የሞላው ዳታ በሙሉ እዚህ ጋር ይመጣል። ከዚህ በፊት ምን ብያችኋለሁ? ለምሳሌ በሆነ ሰው ሬጂስተር አድርጋችሁ በአንድ ሰው ስልክ ሬጂስተር አድርጋችሁ መልሳችሁ ደግሞ ሎጊን አድርጋችሁ ገብታችሁ ለሌላ ሰው መሙላት ይቻላል ወይ ብላችሁ ጠይቃችሁኛል። እንደዛ አይቻልም። ለአንድ ሰው በአንድ ሬጂስተር ባደረጋችሁት ለአንድ ሰው አፕላይ ማድረግ ይችላል። ለምንድን ነው እዛ ጋር ሬጂስተር ስታደርጉ የሞላችሁት ዳታ በሙሉ ነው እዚህ ጋር የሚመጣላችሁ ማለት ነው። ስለዚህ ለአንድ ሰው አንድ ሬጂስተር ካደረጋችሁ በዛ ሬጂስተር ባደረጋችሁት ለአንድ ሰው ብቻ ነው ሎጊን አድርጋችሁ መሙላት የምትችሉት ማለት ነው። ስለዚህ ዳታው እንዳለ ያለ እዚህ ጋር ያልገባው ዳታ ምንድነው ሪጅን ኦፍ በርዝ ነው። ስለዚህ እሷን አዲስ አበባ ብዬ እሰጠዋለሁ። ከዛ ፕሌስ ኦፍ በርዝ ይህንንም አዲስ አበባ ብዬ እጽፋለሁ። ከዛ በኋላ ናሽናሊቲ ራሱ ኢትዮጵያ ብሎ አስገብተዋል። ጾታ ሜል ራሱ መርጧል። እዚህ ጋር ቁመት ሰጠዋል። ያው ቁመት አፕሮፕሪየትሊ ራንደምሊ ትሰጣላችሁ። ኤግዛክት ራሱ ባይሆንም ችግር የለውም። ለምንድነው እንደዚህ ያልኳችሁ? እዚህ ጋር የምታያቸው ነገሮች ስታር የላቸውም። አሁን ሃይት ላይ ምናምን ማንዳቶሪ አይደለም ግዴታ አይደለም፣ ግን ራንደምሊ ትሰጡታላችሁ። አይ ከለር፣ ሄር ከለር ምናምን ብሎ እዚህ ጋር ሰጥቷል። ብላክ ብዬ ሰጥቻለሁ። በቃ ኦኩፔሽን ያላችሁን የሥራ ዘርፍ እዚህ ጋር መጻፍ ትችላላችሁ። ያላችሁ ሙያ ማለት ነው። አርክቴክት ከሆናችሁ ምናምን፣ ኢንጂነር ከሆናችሁ፣ አካውንታንት ከሆናችሁ በሙሉ እዚህ ጋር ጽፋላችሁ። ካልሆነም ደግሞ አዘር ብላችሁ ማለት ትችላላችሁ። እዚህ ጋር አዘር ብላችሁ ጽፉ። አዘር ያመጣላችኋል። አዘር ብላችሁ ጽፋላችሁ። ከዛ እዚህ ጋር ማሪታይል ስታተስ ላይ ሲንግል፣ ያላገባ፣ ሜሪድ ያገባ ነው። ከዛ በመቀጠል ደግሞ እዚህ ጋር ያለው ዊዶ ነው። ዊዶ ማለት ባል የሞተበት ወይም ሚስቱ የሞተችበት ማለት ነው። ስለዚህ ይህንን መብረት ትችላላችሁ። ቀጥሎ ያለው ደግሞ ዲቮርስ ነው። ዲቮርስ ደግሞ የተፋታችሁ ማለት ነው። የፈታሽ ወይም የፈታህ ካለ ዲቮርስ ማለት ትችላላችሁ። ስለዚህ እኔ ከዚህ ውስጥ ይሄን እመርጣለሁ። ከዛ በኋላ ኔክስት ነው ምለው ማለት ነው። ኔክስት ካልኩት በኋላ ያው እዚህ ጋር ሁለት ነገር ያመጣላችኋል። በነገራችን ላይ ሜን አድሬስ እና ኦልተርኔቲቭ አድሬስ ብሎ ሁለት የሚያመጣላችሁ ነገሮች አሉ። ሁለተኛው ኦልተርኔቲቭ አድሬስ መሙላትም አለመሙላትም ትችላላችሁ። ባትሞሉትም ለምን አልሞላችሁትም ተብሎ እናንተ ላይ የሚመጣው ነገር የለም። የመጀመሪያው ግን ግዴታ ነው። ሜን አድሬስ የሚለውን ግዴታ ነው። በነገራችን ላይ ይሄ ምን ማለት ነው? ለምሳሌ አንድ ሰው አዲስ አበባም አዳማ የሚኖር ከሆነ በሁለት ቦታ ያለውን ሎኬሽን ለማስገባት ነው። ስለዚህ ሁለተኛው ነው፣ ኦፕሽናል ነው። መሙላትም አለመሙላትም ትችላላችሁ። የመጀመሪያው ግን ግዴታ ነው። ስለዚህ እኔ ልሙላ። አዲስ አበባ ብዬ ሞልቻለሁ። ዞን አዲስ ከተማ ሰብሲቲ ብዬ ሞልቻለሁ። ወረዳዬን ሞልቻለሁ። እናንተ ያው ባላችሁበት ክልል ትሞላላችሁ። ሲቲ አዲስ አበባ ነው። ስለዚህ እዚህ ጋር ያሉ ነገሮች የሚዘለሉ አይደሉም፣ ግዴታ ናቸው። ግዴታ መሙላት አለባችሁ። አዲስ አበባ ብዬ ሰጥቻለሁ። ሆም አድሬስም አዲስ አበባ ነው። ሆም አድሬስ አዲስ አበባ ብዬ ሰጥቻለሁ። ከዛ በኋላ ከታች ያለው ኮንታክት ዲቴይል ነው፣ ስልክ ነው ማለት ነው። ስለዚህ እዚህ ጋር ያለው ነገር እቺ የመጀመሪያውን ከሞላችሁ በቂ ነው። አይ እዚህ ጋር መሞላለው ካላችሁ መሙላት ትችላላችሁ ማለት ነው። ከዛ በኋላ ስም እቺ አድራሻችሁን ከሞላችሁ በኋላ ያው እዚህ ጋር ኮንታክት ዲቴይል ነው፣ ስልካችሁ ነው። እዛ ጋር የሞላችሁ ስልክ እዚህ ጋር ይመጣል። እዚህ ጋርም ሁለተኛ እንደ ኦልተርኔቲቭ ሁለተኛ ስልክ ማስገባት ከፈለጋችሁ ማስገባት ትችላላችሁ፣ ካልሆነም መተው ትችላላችሁ ማለት ነው። ስለዚህ እዚህ ጋር ጨረስን። ቀጥታ ብለው ምንድነው ኔክስት። ያው ኔክስት ካላችሁት በኋላ ትንሽ ሎድ ያደርጋል። ከዛ በኋላ ወደዚህ ያመጣላችኋል። ስለዚህ እዚህ ጋር አፕላይ የምታደርጓቸው ነገሮች ፓስፖርታችሁ ነው። የፓስፖርታችሁ ፎቶአችሁ ያለበት የፊት ለፊት ገጹ ማለት ልክ የፓስፖርታችሁ ጀርባው ሳይሆን ስማችሁ ምናምን የተወለዳችሁበት ቀን ያለበት ቦታ ፎቶአችሁ ያለበት እሷን ስካን ታደርጉና አፕሎድ ታደርጋላችሁ። በርዝ ሰርተፊኬታችሁም ልክ እንደዛው ፊት ለፊቱን ስካን አድርጋችሁ አፕሎድ ታደርጋላችሁ ማለት። በነገራችን ላይ በርዝ ሰርተፊኬት አውተንቲኬት መሆን ያለበት ከ40 ዓመት በላይ የሆነ ሰው አውተንቲኬት ማድረግ አይጠበቅበትም።
ከ40 ዓመት በታች የሆነ ግን አውተንቲኬት መደረግ አለበት ብለው ይጠይቃሉ። ስለዚህ ያው ቻንስ ነው፣ አንዳንዴ ሊጠይቋችሁም ለጠይቃችሁም ይችላሉ። ለማንኛውም ግን ከ40 ዓመት በታች የሆናችሁ አውተንቲኬት ብታረጉት የተሻለ ነው፣ ከጀርባው ቲተርና ፊርማ ቢኖረው ማለት ነው። ስለዚህ ሁለቱም እዚህ ጋር አፕሎድ ታደርጋላችሁ ማለት ነው። ፓስፖርታችሁንም የልደት ካርዳችሁ ማለት ነው ፊት ለፊቱን ብቻ ስካን አድርጋችሁ አፕሎድ ታደርጋላችሁ። እንዴት ነው አፕሎድ የምታደርጉት? እቺ ቀስቷ ላይ ክሊክ ታደርጋላችሁ። እዚህኛው ላይ ክሊክ አድርጋችሁ ፓስፖርቱ ካለበት ቦታ ትሰጡታላችሁ ማለት ነው። ስለዚህ እኔ ሰጥቼዋለሁ፣ ፓስፖርቱንም ልደት ካርዱንም ሰጥቼዋለሁ። ከዛ እዚህ ጋር እንደምታዩት ከታች ናሽናል አይዲ ግዴታ አይደለም አፕሎድ አለማድረግን ትችላላችሁ። ስለዚህ እነዚህ እዚህ ጋር ያሉት ኦፕሽናል ዶክመንቶች ናቸው፣ አያስፈልጉም። ግዴታ ከላይ ያሉት ሁለቱ በቂ ናቸው። ስለዚህ ኔክስት እንለዋለን ማለት ነው። ኔክስት ካልነው በኋላ ካንትሪ ያመጣል። እዚህ ጋር ካንትሪ ኢትዮጵያ ብላችሁ ተሰጡታላችሁ። ከዛ በኋላ ያው መደበኛ ስለሆነ ቅድም የነገርኳችሁ ነገር እዚህ ጋር ነው። አዲስ አበባ ያለ ሰው ካለ እዚህ ጋር እንደምታዩት አቃቂ ቃሊቲና መጨረሻ ላይ ለሚ ኩራም ይላል። በእነዚህ በሁለቱ መስተናገድ ይችላል ማለት ነው። መደበኛ ፓስፖርት ነው ያልኩት። አርጀንት ከሆነ ግን በሁለት ተቋማት ነው ልትስተናገዱ የሚችሉት። የመጀመሪያው ጎተራ ነው የምትሄዱት። ከዛ ጎተራ ከሄዳችሁ በኋላ አሻራ ከሰጣችሁ በኋላ አዳይ አበባ ኢሚግሬሽን ማዕከል ሄዳችሁ ፓስፖርታችሁን የምትቀበሉት። ካልሆነ ደግሞ መሶብ የሚለውን ደግሞ ከመረጣችሁ ደግሞ የምትሄዱት ገርጂ ኢምፔሪያል አካባቢ ሄዳችሁ ነው። የኢሚግሬሽን ኦፊስ እዛ ስላለ እዛ ሄዳችሁ ነው ፓስፖርታችሁን ኮሌክት የምታደርጉት ማለት ነው። ስለዚህ አዲስ አበባ ላይ መደበኛ ፓስፖርት አፕላይ ያደረጋችሁ በአቃቂ ቃሊቲና በለሚ ኩራም በእነዚህ በሁለት ተቋማት ነው መደበኛ ፓስፖርታችሁን ልትቀበሉ የምትችሉት። ስለዚህ አሻራ የምትሰጡት እዛ ሄዳችሁ ነው ማለት ነው። አርጀንት ፓስፖርት ግን አፕላይ ያደረጋችሁ የቻናሌ ፋሚሊዎች ካላችሁ ጎተራ ነው የምትሄዱት። ጎተራ ትሄዱና አሻራ ትሰጣላችሁ። አሻራ ከሰጣችሁ በኋላ አዳይ አበባ ሄዳችሁ ፓስፖርታችሁን ኮሌክት ታደርጋላችሁ ማለት ነው። ያው እንደምታውቁት የአርጀንት ፓስፖርት ላይ ሁለት ኢሚግሬሽን ኦፊሶች አሉ። ሁለት ኦፊሶች ነው የሚያስመርጣችሁ። የመጀመሪያው ኢሚግሬሽን ኤንድ ሲቲዝንሺፕ ኦፊስ ይላል፣ እሱ ማለት ጎተራ ነው። ሁለተኛ ደግሞ መሶብ ይላል። መሶብ ከመረጣችሁ ደግሞ ያው ጎተራ ሄዳችሁ አሻራ ከሰጣችሁ በኋላ ፓስፖርታችሁን ግን ኮሌክት የምታደርጉት ገርጂ ኢምፔሪያል አካባቢ ሄዳችሁ ነው። ስለዚህ እነዚህ ሁለት ተቋማት መሶብና ኢሚግሬሽን ሚኑስ ለአርጀንት ፓስፖርት አገልግሎት የሚሰጡ ናቸው። ለሚ ኩራና አቃቂ ቃሊቲ ደግሞ ለመደበኛው ፓስፖርት አገልግሎት የሚሰጡ የኢሚግሬሽን ኦፊሶች ናቸው ማለት ነው። ከዛ ውጭ ያለው እዚህ ጋር ደግሞ የምታዩት በሙሉ ክፍለ ሀገር ላላችሁ የዩቲዩብ ቻናል ፋሚሊዎች ለእናንተ ነው። ባላችሁበት ቦታ ባህር ዳር ካላችሁ ባህር ዳር፣ ሆሳና ካላችሁ ሆሳና፣ ነቀምት ካላችሁ ነቀምት፣ ባላችሁበት ከተማ በኢሚግሬሽን ኦፊስ ሄዳችሁ መደበኛ ፓስፖርታችሁ መቀበል ይችላላችሁ ማለት ነው። አርጀንት ከፈለጋችሁ ግን ያላችሁ አማራጭ አዲስ አበባ መምጣት ብቻ ነው ማለት ነው። ስለዚህ አሁን እኔ መቀበል የምፈልገው ለሚ ኩራ ነው። ለሚ ኩራ የሚለውን ሰጥቷለሁ። ከዛ እዚህ የካላንደሯ ምልክት ላይ ትገቡና አፖይንትመንት ዴት አጀስት አደርጋላችሁ ማለት ነው። ሲስተሙ ባወጣላችሁ አፖይንትመንት ዴት እናንተ በፈለጋችሁት ቀን አይደለም አጀስት የምታደርጉት። እዚህ ጋር የምታዩት ጥቁር ጥቁሩ በሙሉ ተይዟል። እዚህ ጋር የተቀመጡ ወደ 6-8 አካባቢ ፍሪ የሆኑ ስሎቶች አሉ። ከዚህ ውስጥ እናንተ የሚመቻችሁ አንዱን ቀን ትመርጣላችሁ። ለምሳሌ እኔ በ25 መረጥኩኝ። ከዛ በኋላ ይሄንን አክሰፕት ብለዋለሁ። ይሄው አወጣልኝ በ25 ማለት ነው። በኢትዮጵያ 1706/2018 ማለት ነው። ከዛ በኋላ ደግሞ ታይም ስሎት ትመርጣላችሁ። በምን ሰዓት ነው ሄዳችሁ አሻራ የምትሰጡት የሚለውን ወይም ደግሞ ወደ ወደ ኢሚግሬሽን ኦፊስ በምን ሰዓት ነው የምትሄዱት የሚለውን ትመርጣላችሁ። እዚህ ጋር ጠጋ ስታደርጉ በነገራችን አንዳንዴ ከሞላ ኢቭን ይነግራችኋል። አሁን እዚህ ጋር 32 ሰው ስቲል ቡክ አድርጓል ይለኛል። የሰው ቁጥር ራሱ ይነግራችኋል። እነዚህ ጠጋ ስታደርጉበት እዚህ ጋር ለምሳሌ 40 ሰው ቡክ አድርጓል ይለኛል። ስለዚህ ትንሽዬ ሰው ያለበትን ትመርጡና አንዱ ላይ ክሊክ ታደርጋላችሁ ማለት ነው። ስለዚህ እዚህኛዋ ላይ ለምሳሌ ከ7 ሰዓት እስከ 8 ሰዓት ባለው ይሄን መረጥኩለት። ከዛ በኋላ ስኬጁል ልለዋለሁ። ይሄን ሰጥቶኛል። ከዛ በኋላ ቀጥታ ምለው ሰሚት ነው ማለት ነው። ያው በነገራችን ላይ ቪዲዮ ላይ አንዳንድ ቦታ ብለር ላረገው ይችላል። ከዚህ በፊት እንደነገርኳችሁ የዩቲዩብ ፖሊሲ ነው። ብለር ካላረኩት ቪዲዮ ከሆነ ሰዓት በኋላ ዩቲዩብ ያነሰዋል ማለት ነው። ስለዚህ አንዳንድ ቦታ ላይ መታየት የሌለበት ቦታ ላይ ብለር ላረገው ይችላል ማለት ነው። ስለዚህ ሎድ አድርጎ ጨረሰ። ልክ እዚህ ጋር ከመጣላችሁ በኋላ በነገራችን ላይ ማድረግ ያለባችሁ ከፈለጋችሁ እዚህ ጋር ዳውንሎድ የምትላለች እቺን ዳውንሎድ ማድረግ ትችላላችሁ፣ ፒዲኤፍ ፋይሉ ለማግኘት ማለት ነው። ካልሆነም ደግሞ ፕሪንት ነው የምትሉት። እዚህ ጋር ፕሪንት ይለዋለሁ። እኔ ፕሪንት ካልኩት በኋላ ሴቭ ብዬ የምፈልግበት ቦታ ላይ ኮምፒውተሪ ላይ ሴቭ አድርጌ አስቀምጠዋለሁ ማለት ነው። ከፈለጋችሁ ዲስክቶፕ ላይ ማስቀመጥ የፈለጋችሁበት ቦታ ላይ ማስቀመጥ አለባችሁ። ለምንድነው? ይሄ ዶክመንት ስለሚያስፈልግ ማለት ነው። እዛ ቀን ስትሄዱ እቺን ዶክመንት ጭምር ነው ይዛችሁ የምትሄዱት ማለት ነው። ከዛ በመቀጠል ደግሞ የምናደርገው ምንድነው? ኔክስት ነው የምንለው። ያው ኔክስት የምንለው ደግሞ ክፍያ ነው።
ክፍያ ኦርደር ለማድረግ እዚህ ጋር እንደምታዩት በንግድ ባንክና በቴሌብር ነው። ያው የኢሚግሬሽን ኦፊስ ክፍያ የምትፈጽሙት ከንግድ ባንክና ከቴሌብር ውጪ ምንም የምትከፍሉባቸው ተቋማት የሉም ወይም ባንኮች የሉም ማለት ነው። ልትከፍሉ የምትችሉት ወይ በንግድ ባንክ ነው ወይ በቴሌብር ነው ማለት ነው። ስለዚህ እዚህኛው ላይ ክሊክ አደርጋለሁ። ከዛ በኋላ ፕሮሲድ ነው የሚለው ፕሮሲድ ቱ ፔመንት ነው አለው። ፕሮሲድ ቱ ፔመንት ካልኩት በኋላ ቀጥታ ኦርደር ኮድ መክፈያ ኦርደር ኮድ ይሰጣችኋል። በዛች ኦርደር ኮድ ከፈለጋችሁ በንግድ ባንክ ከፈለጋችሁ በቴሌብር ትከፍላላችሁ ማለት ነው። ስለዚህ በዚህ መልክ ነው እንትን የምትሉት። ይህንን አገልግሎት የምትፈልጉ የቻናሌ ፋሚሊዎች ካላችሁ ቅድም እንደነገርኳችሁ ዲስክሪፕሽን ላይ ወይም ደግሞ የኮሜንት የመጀመሪያ ቦክስ ላይ የቴሌግራም ዩዘር ኔም አስቀምጬላችኋለሁ። በዛ ዩዘር ኔም አናግሩኝ፣ እኔ እሞላላችኋለሁ ማለት። እኔ ስሞላ ምንም የምቀበላችሁ ክፍያ የለም፣ ብር የለም። ያ ማለት የምከፍሉት ብር እራሳችሁ ነው። ኦርደር ኮዱን እልክላችኋለሁ። በዛ በላኩላችሁ ኦርደር ኮድ ቴሌብራችሁ ላይ ወይም ንግድ ባንካችሁ ላይ እራሳችሁ ነው የምከፍሉት። እኔ ማስከፍላችሁ ትንሽ ሰርቪስ ቻርጅ ነው፣ ለሞላውበት ሰርቪስ ቻርጅ ነው። ከዛ ውጪ ለኔ ምንም የምትሰጡኝ ብር የለም ማለት ነው። ስለዚህ አሁን ሎድ እያደረገ ነው። እዚህ ጋር እንደምታዩት ትንሽ እንጠብቀዋለን። ከዛ በኋላ ኦርደር ኮድ ይሰጠናል። በዛችሁ ኦርደር ኮድ እንከፍላለን ማለት ነው። ከዛ በኋላ እንደዚህ ሎድ ያደርጋል። ሎድ ካረገ በኋላ ቀጥታ ወደዚህ ይመጣል። ወደዚህ ከመጣላችሁ በኋላ ያው እዚህ ጋር እንደምታዩት ስሜና ኦርደር ኮድ አምጥቶልኛል። መከፍለው ብር እዚህ ጋር አምጥቷል። ስለዚህ ንግድ ባንክ ላይ ክሊክ አደርጋለሁ። ከዛ በኋላ ኮንቲኒው እለዋለሁ። ኮንቲኒው ካልኩት በኋላ እዚህ ጋር እንደምታዩት ያመጣልኛል። ከዛ በኋላ እቺን ፕሪንት ላትና ኦርደር ኮዷን ይዛታለሁ ማለት ነው። በዛ ኦርደር ኮድ ክፍያዬን ፈጽማለሁ ማለት ነው። ስለዚህ ኦርደር ኮዳችሁን በዚህ መሰረት ማለት ነው። እሺ ኦርደር ኮዱን በዚህ መሰረት ካየን ለምሳሌ ፒዲኤፉን ሴቭ ካደረጋችሁ በኋላ ወይም ደግሞ ፒዲኤፉን ፕሪንት ካደረጋችሁ በኋላ አንዳንዴ አውቶማቲካሊ ኪክ አውት አድርጎ ያስወጣችኋል። ያ ማለት ኦርደር ኮዱን ሳታገኙ ማለት ነው። አውቶማቲካሊ ይዘጋባችኋል። እንደዛ ሲገጥማችሁ ደግሞ ምንድነው የምታደርጉት የሚለው ላሳያችሁ። እንደዛ ሲገጥማችሁ ደግሞ ምንድነው የምታደርጉት? ይሄ መጀመሪያ ስገቡ ይመጣላችኋል አይደል? ልክ ሪሹ ፓስፖርት ወይም ደግሞ ስታርት አፕሊኬሽን ብላችሁ ነው የገባችሁት። ስለዚህ እዛ የገባችሁበት ቦታ ላይ እዚህ ጋር በታች በኩል ማይ አፕሊኬሽን ምትላለች። ማይ አፕሊኬሽን ከምትለው ስር ቪው አፕሊኬሽን የሚለው ላይ ተነኩታላችሁ። ልክ ቪው አፕሊኬሽን ከነካችሁት በኋላ እዚህ ጋር ያመጣላችሁ ነገር አለ። አሁን ክፍያ ስላልፈጸምኩ ነው ፔናው የሚለው። ስለዚህ ምን ትሉታላችሁ እናንተ? አሁን እኔ እያልኳችሁ ያለሁት ኦርደር ኮድ ሳይሰጣችሁ ከዘጋባችሁ ማለት ነው። ስለዚህ ፔናው ትሉታላችሁ። ፔናው ካላችሁት በኋላ ልክ እዛ ጋር ፒዲኤፍ ከሰጣችሁ በኋላ ያለችዋን ስቴፕ እዚህ ጋር ማግኘት ትችላላችሁ ማለት ነው። ስለዚህ እዚህኛው ላይ ክሊክ ታደርጋላችሁ። ከዛ በኋላ ፕሮሲድ ትሉታላችሁ። ከዛ በኋላ ተመሳሳይ ነው ማለት ነው። ከቀድሙ ጋር ተመሳሳይ ነው። ስለዚህ መጨረሻ ላይ ኦርደር ኮድ ሳይሰጣችሁ ከዘጋባችሁ በዚህቺ መንገድ ትገቡና ኦርደር ኮዳችሁን ታገኛላችሁ ማለት ነው። ስለዚህ ይሄው እዚህ ጋር ያለው ነገር ተመሳሳይ ነው። ከዛ በኋላ እዚህ ላይ ክሊክ አድርጋችሁ ፕሮሲድ ፔመንት ብላችሁ ኦርደር ኮዳችሁን ታገኛላችሁ ማለት ነው። ስለዚህ በዚህ መሰረት ኦርደር ኮዳችሁን ማግኘት ትችላላችሁ። ከፈለጋችሁ ሲስተሙ ሳይዘጋባችሁ እስከ መጨረሻ ከሄደላችሁ ኦኬ። ግን እስከ መጨረሻ ሳይሄድ ፒዲኤፉ ድረስ ደርሶ ከዘጋባችሁ ኦርደር ኮዱ በዚህ መሰረት ታገኛላችሁ ማለት ነው። ሌላ ደግሞ አንድ እንደ ማሳሰቢያ መናገር የምፈልገው ነገር ምንድነው፣ ብዙዎቻችሁ ቴሌግራም ላይ እየደረሰኝ ያለው ልክ ሞልታችሁ እንደጨረሳችሁ ማለት ነው ወደ ክፍያ ነው የምትሮጡት። በነገራችን ላይ ክፍያ ለመክፈል መቸኮል የለባችሁ። 3 ሰዓት የተሰጣችሁ ለምንድን ነው? እያንዳንዱ የሞላችሁት ነገር የስም ስህተት ካለ፣ የልደት የተወለዳችሁበት ቀን ዓመተ ምህረት ስህተት ካለ ቼክ እንድታረጉ ነው። ስለዚህ እያንዳንዱን ቼክ ካደረጋችሁ በኋላ ፎርሙ ኦኬ ከሆነ በኋላ ነው ወደ ክፍያ መሄድ ያለባችሁ እንጂ ልክ ሞልታችሁ እንደጨረሻችሁ ወዲያውኑ ወደ ክፍያ መሄድ የለባችሁም ማለት ነው። ስለዚህ የዛሬ ቪዲዮ የፓስፖርት እድሳት ቀጠሮ እንዴት አድርጋችሁ ማስያዝ ትችላላችሁ የሚለውን ያሳየኋችሁ። ስለዚህ ወደዛ ወደ ለሚኩራም ሊሆን ይችላል፣ ወደ ቃሊቲም ሊሆን ይችላል፣ ወደ ጎተራም ሊሆን ይችላል። ወደ እነዚህ ተቋማት በምትሄዱበት ጊዜ ጉርድ ፎቶግራፍ፣ ፓስፖርት ኮፒ፣ ናሽናል አይዲ እነዚህ የሞላችሁትን ፎርም አንድ ላይ አድርጋችሁ ትሄዳላችሁ ማለት ነው። ስለዚህ የዛሬ ቪዲዮ ይህን ይመስላል። ፓስፖርት፣ መደበኛ ፓስፖርት እንዴት ቀጠሮ ማስያዝ ይችላል፣ ስለ አርጀንት ፓስፖርት፣ ስለ እድሳት የኔ ሰራሁላችሁ ቪዲዮ። እነዚህን ቪዲዮዎች መመልከት ትችላላችሁ። ቀደም እንደነገርኳችሁ እንድሞላላችሁ የምትፈልጉ የዩቲዩብ ቻናል ፋሚሊዎች ካላችሁ ዲስክሪፕሽን ላይ ወይ ደግሞ ኮሜንት የመጀመሪያ ቦክስ ላይ ያስቀምጥኩላችሁ ዩዘር ኔም ያለ እሱን ዩዘር ኔም ሄዳችሁ ቴሌግራም ቻናላችሁ ላይ ሰርች ስታደርጉ የኔን ቴሌግራም ቻናል ታገኙታላችሁ። በዛ አውሩኝ፣ ወዲያውኑ የምመልስላችሁ ይሆናል። ወዲያውኑ ሞልቼ ደግሞ በቴሌግራም ፋይላችሁን ልክላችሁ ይሆናል ማለት ነው። የዛሬ ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ የምንገናኝ ይሆናል። ቻናሌን ሰብስክራይብ ማድረግ እንዳይረሳ፣ ላይክ ማድረግ እንዳይረሳ። በቀጣይ በሌላ ቪዲዮ እስከምንገናኝ ፒስ፣ ይመቻችሁ።